ሰላም ጋይስ እንዴት ናችሁ? ዛሬ ትሬድ ሪካፕ ያው ተምብኔሉ እንዳያችሁት የዳክስን የትሬድ ሪካፕ እንዴት ያንን ትሬድ ኤክስኪዩት እንዳረኩት ምን አይቼ ትሬዱን ኤክስኪዩት ላደርግ ቻልኩ የሚለውን ነገር ማሳያችሁ ይሆናል ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ እያልኩ ቪዲዮ እምሰራላችሁ ይሆናል። ይሄ አሁን ማሳያችሁ የሰኞ ነው ትሬድ ኤክስኪዩት ያደረኩት ማለት ነው። ዳክስን ለማታውቁ ጀርመን ውስጥ የሚገኙ 40 ካምፓኒዎች ስቶክ ነው። ከነዛው መካከል BMW ይገኙበታል ማለት ነው። ሶ ዲፔንዲንግ ኦን ዩር ብሮከር ይለያያል የምታገኙት መንገድ። ዳክስ ብላችሁ ልታገኙ ትችላላችሁ። ኦር ሞስትሊ ደግሞ አብዛኛው ጊዜ ገር 13 GER 13 ብላችሁ ማግኘት ትችላላችሁ ማለት ነው። ትሬድ ማድረግ ትችላላችሁ በየብሮከራችሁ ማለት ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ቪዲዮ ፖስት ማድረጌን እንድቀጥል አበረታቱኝ። ቢካዝ በጣም በቃ ሞቲቬሽን ከሌለኝ ቪዲዮ ለመፖስት እራሱ በቃ እና ምን ያህል ይሄ ነገር ኢንትረስትድ እንደሆነ ማውቀው እናንተ ጋር ደርሶ የእናንተ አስተያየት እና የእናንተ አክቲቭነት ሪያክሽን ነው እኔ ቪዲዮ ላይ ዘላቂነት እንዳገኝ ብቻ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ዴይሊ እንደዚህ ሪካፖችን ስሰራ ከኔ ሪካፖች እየተማራችሁ እናንተም ትሬድ ኤክስኪዩሽናችሁን የእናንተን ቪዥን ከኔ እያያችሁ እንዴት ትሬዶችን አብዛኛው ነገር የምገባው ነገር ተመሳሳይ ነው፣ የተለየ ነገር አይደለም። ስለዚህ እነዛን ተመሳሳይ ነገሮች ከኔ ቪዲዮ እያያችሁ እየተማራችሁ እናንተም ቪዲዮአችሁ ላይ እናንተም ትሬዳችሁ ላይ እንዴት አፕላይ ማድረግ እንዳለባችሁ በዛውም ከኔ እየተማራችሁ ፈልጉትን ነገር እየወሰዳችሁ ራሳችሁን አፕዴት ማድረግ ትችላላችሁ ማለት። ወደ ቪዲዮ ዛሬ እንዴት ይሄንን ትሬድ ኤክስኪዩት አረግ ነው የሚለውን ነገር እናያለን ማለት ነው። ሶ ላይ መጀመሪያ ሰኞ ማርኬት ነው ኦፕን የሚያደርገው ፎሬክስ ትሬድ መታረጉ ሰዎች ሰኞ ማርኬት ኦፕን የሚያደርገው እዚህም ላይ ሶ መጀመሪያ እዚህ ጋር የምታዩት ሊኩዊዲቲ ስዊፕ አድርጎ በዊክ ሪጀክት አድርጎ በጨረሰ ማለት ነው። እዚህ ጋር ዘግ ሶ እኛ ምን አረግን እዚህ ጋር ኢንቨርሽን ፌር ቫልዩ ጋር ባለ ሶ እሱ እንደ ኢንተርናል ሬንጅ ሊኩዊዲቲ ተጠቀምንና የኢንቨርሽን ፌር ቫልዩ ጋር የፈጠረው ሁሉ ታርጌት አድርገን ነው ትሬዱን ኤክስኪዩት ለማድረግ የሞከር ነው ማለት ነው። ሶ ፎር ሃወር ላይ እንደምታዩት ያንን አየን። ዘን ዋን ሃወር ላይ እኛ ኦልሞስት ያው አይሲቲ ትሬደር ስትሆኑ ትሬድ የምታደርጉት ኦንሊ ኪዞን ታይሞችን ነው። ሶ እኔም ትሬድ ያደረጉት ኦንሊ ኪዞን ታይምን ነው ማለት ነው። ሶ ምንድን ነው ሞስትሊ አብዛኛው ጊዜ መሳሳት የሌለባችሁ ነገሮች ትሬድ ስታደርጉ የለንደን ኦክንና ኒውዮርክ ኦፕን ላይ ትሬድ መግባት የለባችሁ። ምን ማለት ነው? ይሄ 2 ሰዓትና 7 ሰዓት ትሬዶችን ኤክስኪዩት ማድረግ የለባችሁ። ቢካዝ 2 ሰዓትና 7 ሰዓት ሞስትሊ ማርኬት ማኒፕሌሽን የሚፈጥርበት ወይም ሊኩዊዲቲ ሀንት የሚያደርግበት ሰዓት ሲሆን መግባት የለባችሁም። እና በእኔም ሩል መሰረት ኦፖዚንግ ፒዲአር ካለ ያንን ትሬድ ኤክስኪዩት አደረጉ ማለት ነው። አሁን በዚህ ጋር እንደምታዩት እዚህ ጋር ፌር ቫልዩ ጋር አለ፣ እዚች ጋር እንደምታዩት ትንሽዬ ፌር ቫልዩ ጋር አለች ማለት ነው። ሶ ሁለት ፌር ቫልዩ ጋፖች ካሉ ማርኬት ኬት እንደሚሄድ አታውቁም። ሶ ኮንሶሊዴሽን ውስጥ እንገባው። ስለዚህ ያንን ኮንፊርም እንዲያደርግላችሁ ወይ አንዱ ሊኩዊዲቲ መጨረስ አለበት መጠበቅ አለባችሁ። ስለዚህ እኔ 2 ሰዓት ይውላችሁ እዚህ ጋር ማርኬት ኦፕን አደረገ ሰኞ መጣ 3 ሰዓት እቺን ፌር ቫልዩ ጋር ፈነካ ሄደ። ግን ምን አደረገ ከዚህኛው ፌር ቫልዩ ጋር በቦዲ ነው የጨረሰው። ሶ ምን ማድረግ አለብኝ? ይሄን ትሬድ ለመግባት በዊክ ሪጀክት አድርጎ መጨረስ ነበረበት። ሶ 4 ሰዓት እንጠበቁ። 4 ሰዓት መጣ። እቺን መታዋትን ዋን ሆፕ ፒዲአር ክሊክ ሲያደርግ ወደ 5 ሚኒት ወርደን ትሬዳችንን ኤክስኪዩት ማድረግ ቻለን ማለት ነው። ሶሪ ያ እንደምታዩት እዚህ ጋር መጣ ማርኬት ስትራክቸር ሺፍት ወር እናንተ በምትሉት ቼንጅ ኦፍ ካራክተር ሲፈጥር ይሄኛው ፌር ቫልዩ ጋፕ ነበር። አክቹሊ ግን እኔ አታካሪኝ ሳይኮሎጂ ችግር ፎሞ የሚባል ነገር አለ። ትሬዱ ቢያመልጠኝ ስፊር ኦፍ ሚሲንግ አውት ኦልሞስት ያልቅ ስለሆነ ትሬዱ ሴሽኑ 5 ሰዓት ነው ብያችኋለሁ። ከ2 ሰዓት እስከ 5 ሰዓት ነው ማርኬት የሚቆየው ለንደን ኪዞ ላይ። ሶ ያገኘው ፌር ቫልዩ ጋፕ ላይ ኤክስኪዩት ማድረግ ነበረብኝ ማለት ነው። ሶ ማያረኩም ቺኛው ፌር ቫልዩ ጋፕ ላይ ወደዚህ እንደሚመጣ እርግጠኛ ነኝ። ቢካዝ ይሄ ካንድል ክሎዝ አደራረቡ ሞስትሊ እንደዚህ አይነት ካንድል ክሎዝ ካለ ይሄ ብሬክአዌይ ጋፕ ልንለው አንችልም። ቢካዝ ይሄ ፕራይስን እንትን ያደርገዋል፣ ፑል ያደርገዋል፣ ይስበዋል ወደዚህ ቦታ ማለት ነው። ስለዚህ ይሄን እንደሚመጣ በአቅም ዝም ብዬ ገባሁትና ሜቢ ይሄን ሊኩዊዲቲ ስዊፕ አድርጎ ይመለሳል ብዬ ነበር ያሰብኩት።
እንዳሰብኩትም ሆነ ማለት ነው። ይሄንንም በትንሽ ኤክስተርናል ሬንጅ ሊኩዲቲ ያስወጣኝ ነበረ። ሶ ወሰደ ዱዋችንን መጣ እዚህ ጋር ፓርሻል ወሰድን ብሬክ ኢቨን ነካ ማለት ነው። 1.1 ሲሄድ በአይሲቲ ሩል መሰረት ብሬክ ኢቨን ታደርጋላችሁ። ብሬክ ኢቨን ነካ ማለት ነው። ያው ሞስትሊ ኒውዮርክ የሚያጠራጥረኝ ነገር ይሄኛውን ሀይ ስዊፕ አድርጎ ሊሄድ ይችላል የሚል ሀሳብ ነበር። ሶ እዚህ ጋር ካረኩ ኤስኤልን ታፕ አድርጎ ቢካዝ ይሄ የለንደን ሀይ ነው፣ የለንደን ሀይን ስዊፕ አድርጎ ሊመለስ ይችላል የሚል ፍራቻ ስለነበረ እሱን ትቼ እዚህ ጋር ኤክስኪዩት አድርጌ ብሬክ ኢቨን አድርጌ ዝም ብዬ ማርኬቱን ማየት ጀመርኩ። አክቹዋሊ እንዳልኩትም ማርኬት ፕራይስ እንደጠበቅኩትም ሄዷል ማለት ነው። ኤክስተርናል ሬንጅ ሊኩዲታችንን ወስዷል ማለት ነው። ሰኞ ከመግባቴ በፊት ቴሌግራም ላይ ደግሞ የምታዩት መሰረት ፖስት አድርጌ ነበረ። ሶ ብሬክ ኢቨን ኤቭሪቲንግ ኤናውንም ሊኩዲቲ እዚህ ጋር ስዊፕ ሲያደርግ ብሬክ ኢቨን አርጉ ብዬ አናውንስ አድርጌ ነበረ። ሶ ብሬክ ኢቨን አድርጌ አንዱን ፓርሻል አንዱን ብሬክ ኢቨን ክሎዝ አድርጌ ያሉ ማለት ነው። የሰኞው ትሬድ ይሄን ይመስላል። ሶ የማክሰኞውን ትሬድ ደግሞ በቀጣይ ቪዲዮ አሳያችኋለሁ።